ይሄ ትዕይንት የሐዘን ስሜት እንዲታይበት በትክክል የሚያደርገው ምንድነው? 我是早上6点多出生的，还有2分钟我就25岁了。换句话来讲，我已经在这个世界上经历了4分。የገጸ ባህሪው ቮይስ ኦቨር ነው? ስሜት ቀስቃሽ የጀርባ ሙዚቃው ነው? ወይስ ደግሞ የትዕይንቱ ጥልቅ ሰማያዊ ቀለም ሊሆን ይችላል? አሊያም ገጸ ባህሪውን የከለለው በፍሬም ፊት ለፊት ያለው የሰንሰለት አጥር ነው? ይሄ የዋንግ ካር-ዋይ የዘቤ ምርጫ የምንመለከትበት ክፍል ነው። ከ1990ዎቹ ጀምሮ በሁሉም ቦታ ዳይሬክተሮች የዋንግ ካር-ዋይ ፊልምን ለማስመሰል እየሞከሩ እናገኛለን። በሰው ላይ የሚያስነሱት የማይገለጽ ስሜትን ለማምጣት ሲሞክሩ እናገኛለን። ወደ ዋንግ ካር-ዋይ በተወሰነ ጠጋ ብለን እንመልከት። ዋንግ ካር-ዋይ እንደ ኢሮፓያን አቆጣጠር ሐምሌ 19 ቀን በ1955 በሻንጋይ ነው የተወለደው። በሆንግ ኮንግ ፖሊቴክኒክ የግራፊክስ ዲዛይን ተምሯል። በዚያች ከተማ የፊልም ኢንዱስትሪ ውስጥ የገባበት መንገድ እንደ የፊልም ጸሐፊነት ነበር እና ከዚያም እንደ ጸሐፊ ዳይሬክተር መስራት ቀጥሏል። ዳይሬክተርነቱን ያረጋገጠበት የመጀመሪያው ስራው በ1988 አስቲርስ ጎ ባይ የተሰኘው የወንጀል ፊልም ነበር እና መጠነኛ ስኬት በዚህ ፊልም አግኝቷል። ከዚያም ከ1990ዎቹ ዴይ ኦፍ ቢግን ዋይልድ ፊልም በኋላ ስራው የበለጠ ግላይና እንቆቅልሽ ሆነ። ለቀጠሉት 10 ዓመታት ያከናወናቸው ተግባራት በዓለም ዙሪያ በፊልም ስራ ላይ ከፍተኛ ተጽዕኖ ፈጥረዋል። እሱ የሚፈጥራቸው ስሜቶች ከአንድ ቴክኒክ የሚመጡ አይደሉም። እነዚህ ዋንግ ለእያንዳንዱ ሰው የሚተገበር የተዋሃደ ራዕይ እና አቀራረብ በመስጠት የመጨረሻ ውጤቶችን ይፈጥራል። የፊልም ስራ ሂደቱ ደረጃ ከሎጂክ ወይም ከምክንያታዊነት ይልቅ ለስሜት ቅድሚያ የሚሰጥ ነው። ይህ አቀራረብ የሚጀምረው በገጹ ላይ ነው። የዋንግ ካር-ዋይ በጣም ልዩ የሆነው ነገር የአጻጻፍ ፍልስፍናው እንደሆነ ይነገራል። ብዙውን ጊዜ ወደ ፕሮዳክሽን የሚያመራው ከሐሳብ ውጪ ሌላ ነገር ሳይኖረው ነው። አንዳንድ ጊዜ ብዙ ሐሳቦች አሉ። ቻንጊንግ ኤክስፕረስ በተመለከተ ያለውን አቀራረብ እንዲህ ሲል ያብራራል። እንደ ጸሐፊ ሁል ጊዜ በአእምሮ ውስጥ አንዳንድ አጫጭር ታሪኮች አሉኝ። እነሱ እስካሁን ወደ ስክሪፕት አልተቀየሩም እና 2-3 ከዚያም በላይ ሐሳቦች አሉኝ። እሺ እስቲ መቅረጽ እንጀምራለን። ይሄ መደበኛ ስሪአክት የሌለው ስክሪፕትን ያስከትላል። መዋቅር ወይም ሌላ ነገር ቀርቶ ሊታወቅ የሚችል ሴራ እንኳን አይኖረውም። በምትኩ ገጸ ባህሪው ያለውን ትኩረት በመከተል ከትዕይንት ወደ ትዕይንት ያለውን ጉዞ ያንቀሳቅሳል። ለኔ ሁል ጊዜ ከገጸ ባህሪያቱ የመጣ ነው። በመጀመሪያ ምክንያቱም ታሪኮቹ ከሞላ ጎደል ተመሳሳይ ናቸው። ዋንግ እንደ ሰው ገጸ ባህሪያትን በመመርመር ከሴራ ሂደቶች ይልቅ በዕለት ተዕለት ህይወት ጥቃቅን ነገሮች ላይ ማተኮርን ይመርጣል። በረፍት ጊዜ የሚመጡ ስሜቶች፣ የባህር ድባቦች፣ የምግብ ጣዕሞች። የፊልሙን ስሜት የሚያሳውቀው በአጻጻፍ ውስጥም ዋና ነገር የሆነው ጭብጡ ምን ጉዳዮች ላይ ያተኩራል የሚለው ነው። 我知道我已经没有机会可以吃得到他的牛排，但是那个味道我会永远的记住。 የቆየን ጊዜ ማስታወስ ሊሆን ይችላል። የጊዜ ማለፍን እና የጠፋ ፍቅር ጭብጦችን ደጋግሞ ያመጣል እና በእያንዳንዱ የፊልሞቹ ፍሬም ውስጥ እነዚህ የሚካተቱ ነገሮች ናቸው። ስለ ጊዜ ብዙ ነገሮች በፊልሞቹ ውስጥ ነበሩ። ምናልባት እኔ ስለ ጊዜ ብዙ ነገሮች ስላሳለፍኩ ሊሆን ይችላል። እነዚህ ጭብጦች አብረው የሚሰሩት በገጸ ባህሪያትና በተራው ደግሞ በታሪኮች ውስጥ የናፍቆት ስሜትን ለመፍጠር ነው። ሁሉም ማለት ይቻላል ገጸ ባህሪዎች ራሳቸውን በብቸኝነት ውስጥ ያገኛሉ። ሁል ጊዜ ራሳቸውን ብቸኝነት እንዳይሰማቸው የሚያደርጉ ሌሎች ነገሮችን ይፈልጋሉ። ለነዚህ ጭብጦች ሌላ በጣም አስፈላጊ የሆነው ነገር ጭብጦቹ እንዴት እንደሚቀርቡ ነው። ዋንግ በአብዛኛው ከመናገር ይልቅ በንዑስ ጽሑፍ ወይም ሰብቴክስት ውስጥ ስሜቶችን፣ ፍላጎቶችና ለውጦችን ማሳየት ይመርጣል። እንዲህ ሲል ያስረዳል። ስለተነገረው ነገር ፊልም እየሰራን አይደለም፣ ስለተደበቀው ነገር አንድ ነገር እየሰራን ነው። ታዲያ እንደ ትዝታና ብቸኝነት ያሉ እነዚህን የማይዳሰሱ ሐሳቦች እንዴት ያሳያቸዋል? በሚያስደንቅ የሲኒማቶግራፊ ቴክኒኮች አማካኝነት የዋንግ ካር-ዋይ በአጻጻፍ ላይ ያለው ኢምፕሬሽን ስቴክ አቀራረቡ ወደ ምስሎች ይተላለፋል። ኢምፕሬሽን ስቴክ ማለት በተጨባጭ እውነታ ላይ ሳይሆን በተጨባጭ ተሞክሮ ላይ ማተኮር ማለት ነው። የተከሰተውን ለማሳየት ከመሞከር ይልቅ ኢምፕሬሽኒዝም በወቅቱ ምን እንደተሰማን ለመያዝ ይሞክራል። በተደጋጋሚ አብሮት የሚሰራው አውስትራሊያዊ ሲኒማቶግራፊ ክሪስቶፈር ነው።
ዋንግ ከሚታወቅበት መልክ ጋር በጣም የተቆራኘ ሲኒማቶግራፈር ነው። ክሪስቶፈር ልክ ዋንግ ታሪኮቹን እንዴት እንዳቀናበረው በመረዳት ምስሎችን አብሮት ይሰራል። ሲኒማቶግራፈሩ የሚቀርጽባቸውን አካባቢዎች ከታሪክ ጋር የበለጠ በማዛመድ ይታወቃል። እነዚህም ብዙውን ጊዜ እውነተኛ ቦታዎች ናቸው። እሱም በጣም ትንሽ ብርሃኖችን ብቻ በላያቸው ላይ ይጨምራል። ብዙውን ጊዜ በብርቱካናማ ቀለም ላይ ያተኩራል። ኢን ዘ ሙድ ፎር ላቭን ማየት እንችላለን። ወይም በሌላ ፊልም ውስጥ የሆንግ ኮንግ ጎዳናዎች አረንጓዴ ኒዮንስን። የሲኒማቶግራፈሩና የዋንግ ምስሎች በተለምዶ በጣም የተሞሉ ወይም ሳቹሬትድ የሆኑ ናቸው። ከባቢ አየርን ወይም ስሜትን ለማጉላት ቀለምን ይጠቀማሉ። ኢን ዘ ሙድ ፎር ላቭ ፊልም ውስጥ ምኞትን ለማመልከት ጥልቅ ቀይና አምባርን ይጠቀማሉ። በዚህ ፊልም ውስጥ ያለው ቀለም በገጸ ባህሪው መገለል ላይ እንድናተኩር ይገልጽልናል። የካሜራ እንቅስቃሴና ፍሬም እንዲሁ ስሜትን ለመፍጠር ይረዳል። በሃፒ ቱጌዘር ውስጥ ያለው በእጅ የሚሰራ ወይም ሃንድሄልድ ካሜራ ትርምስን የሚያንጸባርቅና በገጸ ባህሪዎች መካከል ያለውን ግንኙነት የሚያሳይ ነው። በቹንጊንግ ኤክስፕረስ ውስጥ ያለው ተንቀሳቃሽ ካሜራ የከተማ ህይወትን ትርምስ ያጎላል። የመንቀሳቀስ እጥረትም እንዲሁ ግልጽ የሆነ ነገር ያሳያል። በኢን ዘ ሙድ ፎር ላቭ ውስጥ ሉክድ ኦፍ ካሜራ ስሜታዊ ጭቆናን ያንጸባርቃል። ሁለቱም ገጸ ባህሪያት ዘላቂ የሆነ ግንኙነት ሊኖራቸው እንደማይችል አጽንኦት ይሰጣል። በፊልም ውስጥ በመካከላቸው የሚፈጠረው የፍቅር ግንኙነት የተከለከለና ከተፈጥሮ ውጪ መሆኑን ለመጠቆም ፍሬሙ ሁለቱንም ገጸ ባህሪያቶች ይለያያል፣ ውጫዊ ያደርጋል። ዋንግና ሲኒማቶግራፈሩ ብዙውን ጊዜ በፍሬሞች ውስጥ ያለው ሌላ ሁለተኛ ፍሬሞችን የገጸ ባህሪ መገለል በኮሪደሮች ላይ ከበር ወይም ከመስኮት ጋር ይሁን ይህንን ለማሳየት ይጠቀማሉ። ካሜራው ትኩረት በሚያደርግበት ቦታ ከንዑስ ጽሑፍ ወይም ሰብቴክስት በመነሳት ስሜቶችና ጭብጦች ላይ ይገነባል። ዋንግ እንዲህ ሲል ያብራራል። ፊት የሚደብቀውን እጅ ያሳያል። ንክኪ፣ ማመንታት፣ ሲጋራው፣ ደብዳቤው፣ የልብስ ጫፍ፣ ምኞት በእነዚህ ዝርዝሮች ውስጥ ይኖራል እና እጆች እንደ ፊቶች አይዋሹም። እርግጥ ነው ዳይሬክተሩ በጣም ከሚታወቅበት የስልት አይነቶች አንዱ ስቴፕ ፕሪንቲንግ ነው። ዘይቤ ያለውና ትኩረት የሚስብ ነው። እሱንም የስሜት ግንባታን ለመስራት ይጠቀምበታል። ይህ ዘዴ ቀረጻውን ጊዜ ያለፈበትና በአይነ ህሊና የሚታይ በማድረግ የተረሳ ግን ጥሩ የትዝታ ስሜት እንዲፈጥር ያስችላል። ይህ ስሜት ከዚያ ወደ ኤዲቲንግ ሩም ይወስደናል። በፖስት ፕሮዳክሽን ወቅት ዋንግ ካርዋይ ብዙውን ጊዜ ለማስታወስ ስንፈልግ ነገሮችን የምንመለከትበትን ስሜት ለመፍጠር ይጥራል። ለሱ ይሄ ማለት መደጋገም ወይም ሪፒቴሽን ነው። እንዲህ ሲል ያስረዳል። ድግግሞሽ የማስታወስ ችሎታ እንዴት እንደሚሰራ ያሳያል። ትርጉሙ በተቀየረ ቁጥር እንኳን ተመሳሳይ ዘፈን ተመሳሳይ የሆነ ምልክትን ያስቀምጣል። ተደጋጋሚ ምስሎችና ዘፈኖች በራሳቸው ሃይፖቶኒክ ፊሊንግና የተለየ ቃናን ይፈጥራሉ። ሃይፖቶኒክ ፊሊንግ ማለት ቀስ በቀስ የመዋጥ ስሜት ነው። በፊልም ስራ ውስጥ ካሉት ቁልፎች አንዱ የፊልምን ሪትም ወይም ቃናን ማግኘት ነው። የፊልም ስራ እንደ ኮንዳክተር ነው። ሁሉንም መሳሪያዎች በመጠቀም ወደ አንድ ድምፅ መቀየር አለብን። የዋንግ ኤዲቲንግ ለትዕይንቱ የኃይል ምንጭ ነው። የሱ ከት በቀደሙት ኤምቲቪ የሙዚቃ ቪዲዮዎች ተመስጦ እንደመጣ ይናገራል። እንዲህ ሲል ያብራራል። በ1980ዎቹ መጨረሻ ለመጀመሪያ ጊዜ በሆንግ ኮንግ ሲታይ ሁላችንም በጉልበቱና በተበታተነው መዋቅር በጣም ተደንቀን ነበር። በዚያ አቅጣጫ መሄድ እንዳለብኝ ይሰማኝ ነበር። ግን ይህ ማለት በፍጥነት መቁረጥ ማለት ብቻ አይደለም። ብዙውን ጊዜ ዋንግ በቋንቋ በዝግታ እንቅስቃሴ እና በትዕይንት ወይም በጽሑፍ ውስጥ ፈጣን እረፍት የማጣትና በኃይል የተሞላ የሚመስሉ ጊዜዎችን የሚያመለክት ቃል ነው። ብዙ ጊዜ በሚቀርጽባቸው የከተማ አካባቢዎች ያሉ እንቅስቃሴዎች ቅደም ተከተሎች ያሏቸውና ተለዋዋጭነታቸው የተጠበቀ ነው። ሙዚቃ በሱ ፊልም ውስጥ ስሜትን በመፍጠር በኩል ወሳኝ ናቸው። ሙዚቃ ሁል ጊዜ ለኔ መንገድ ይሰጠኛል ይላል። የመድገም ፍላጎት በዘፈኖቹ ምርጫዎች ውስጥ በጣም የሚታይ ነው። ምክንያቱም እሱ በፊልም ውስጥ አንድ ዘፈን ብዙ ጊዜ በተደጋጋሚ በመጠቀም ትዕይንቶችን ያስተሳስራል። በኢን ዘ ሙድ ፎር ላቭ በተሰኘው ፊልም ውስጥ ስለ ሁለቱ በጣም ታዋቂ ዘፈኖች ምርጫዎቹ ያብራራል። የሺጌሮ የሙዚቃ ምርጫ ጭብጡን በሂደት ውስጥ አብሮ የሚያስኬድ ነው። የሚወዛወዝ የክር ሞቲቭ ወይም ከልብ ምት ጋር የሚመሳሰል አይነት ስሜት አለው። ቀዳሚና አስፈላጊ ነገር እንደሆነ ተሰማኝ። የናቲ ኪንግ ኮል ዘፈኖች አንድ ቦታ ላይ ሆኜ ሌላኛውን ቦታ የመናፈቅ ስሜት ይሰጡኛል።
ሁለቱም ሙዚቃዎች አንድ ላይ ሆነው ፊልሙ ሊኖረው የሚገባውን ስሜታዊ ገጽታ ፈጥረዋል። የዋንግ ካርዋይ ስራና ልዩ ስሜቶች ፈጠሮቹም የማይናወጥ ራዕይን የሚያሳዩ ናቸው። ጽሑፎቹን እንዴት እንደሚቀርጽ እንድናስብ የሚያስገድዱን ምስሎች በፊልም ሰጥቶናል። እነዚህ ንጥረ ነገሮች አንድ ላይ ሲዋሃዱ አንድ አይነት የከባቢ አየርና የድምፅ ሞገድን ይፈጥራሉ። ታዳሚዎችን የሚያስገርም ፊልሞችን መስራት የቻለውን ይህን ታላቅ ዳይሬክተር በጥቂቱ እንደዚህ ተመልክተናል። እናንተም የምትቀርጹት ራዕይ ካለ ከመጻፍ ሁሉም ነገር ጠንካራ በሆነ ድርሰት እንደሚጀመር በመረዳት ራዕያችሁን ማስቀመጥ ጀምሩ። በየሳምንቱ ሐሙስ በአዳዲስ ቪዲዮዎች እንገናኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የክሎዝ አፕ የፊልም ቤተሰብ መሆን ትችላላችሁ። በያላችሁበት መልካም ጊዜ ይሁንላችሁ።